የእግዚአብሔር ሕዝብ ብቻቸውን በሚኖሩና ኃያላን ተብለው በሚጠሩ በአንበሳና በድብ አልተመሰለም። ይልቁንስ በራሳቸው ምንም ብልሃት በሌላቸውና ለመጠቃት ቀላል በሆኑ በበጎች ነው። የክርስቲያናዊ ኅብረትም እንዲሁ እረኛው ኢየሱስ የሆነና ለአንድ ዓላማ በአንድነት የሚጓዝ የበግ መንጋን ይመስላል። ኅብረት ከመሠረቱ ሊኖር የቻለው እግዚአብሔር በልጁ በክርስቶስ በሠራልን ሥራ አማካኝነት ነው። የክርስቲያን ኅብረትን ለየት የሚያደርገው ነገር የኅብረቱ መሥራችና አስቀጣይ አካላት የኅብረቱ ተሳታፊዎች አለመሆናቸው ነው። የኅብረታችንን መሠረት በቀራንዮ ላይ ከዛሬ 2000 ዓመት በፊት የተሠራልን ሥራ፣ አስቀጣዩ ደግሞ በሥራው ላመኑ ሁሉ የተሰጠው ቅዱስ እግዚአብሔር መንፈስ ነው። የእግዚአብሔር ቃል እንደሚነግረን ኅብረት ከላይ የፈሰሰውን ፍቅር ወደ ጎን የምናፈስበት፣ ጨለማ በሆነው በዚህ ዓለም ብርሃናችንን እንደ ችቦ አንድ ላይ የምናበራበት፣ አንዱ ጎብጦ ሌላው ቀና እንዳይል ሸክምን የምንሸካከምበት፣ ኃጢአታችንን እየተናዘዝን ፍጹም ወደ ሆነው ወደ ክርስቶስ ሙላት የምናድግበት ነው። በዚህም እግዚአብሔር በእርግጥ ሕልውናው እንደሚያኖር እናውቃለን። ወንድሞች በኅብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያም እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አርሷልና። መዝሙር 133 ከ1 እስከ 3